ዕብራውያን 11 መጀመሪያ የተገለጠው እምነትና ህብረት ብለን ማየት እንችላለን። ስለ ህብረት ስንመለከት ሮሜ ምዕራፍ 4:3 ላይ አብርሃም እግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። በዚህ ክፍል ላይ ስለ እምነት ወይም እምነትና ህብረት ብለን በመናነሳው ሐሳብ ላይ ሁለት መሰረታዊ መርሆችን ማንሳት እንችላለን። የመጀመሪያው መርህ እምነት ሕያው ከሆነ እግዚአብሔር ጋር ባለን ግንኙነት የሚፈጠር እንጂ ምናባዊ ወይም ቁሳዊ እንዳይደለ ነው። ይህ ክፍል ሮሜ ምዕራፍ 4 ላይ ስለ አብርሃም እንግዲህ ይህንን እምነት ከእግዚአብሔር ጋር ያለ ግንኙነት ነው ስንል እግዚአብሔር ለአብርሃም ተገለጠ፣ ከዛን ደግሞ ተስፋ ቃል ሰጠው። ከእግዚአብሔር አብርሃምና እግዚአብሔር መገናኘታቸው ህብረት ማድረጋቸውን ነው እምነት በአብርሃም ውስጥ የተፈጠረው የመጀመሪያው እውነት የምንመለከተው። ስለዚህ እምነት ሕያው ከሆነ እግዚአብሔር ጋር ያለ ግንኙነት ውጤት ነው። ለዚህም ነው የእግዚአብሔር ቃል ሲናገረን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ እምነት ዝም ብሎ በሰው ውስጥ የሚገባ ወይም የሚፈጠር ጉዳይ ሳይሆን እውነተኛው መጽሐፍ ቅዱሳዊ እምነት ከእግዚአብሔር ጋር ጥልቅ በሆነ መንገድ መገናኘት፣ ከእግዚአብሔር ቃል ጋር ጥልቅ በሆነ መንገድ ያለ ህብረት ነው እምነት የሚፈጠረው። የመጀመሪያው መርህ እምነት ሕያው ከሆነ እግዚአብሔር ጋር ባለ ግንኙነት መፈጠሩን ነው። ሁለተኛ ደግሞ እምነት ውጤት እንጂ ምክንያት አይደለም። እንግዲህ በዚህ ጉዳይ ላይ ስለ እምነት ብዙ የምንሰማበት የምንማርበት ዘመን ነው። እምነት ነገር ለማድረግ ምክንያት እንደሆነ የምናስብበት ወይም ደግሞ በዚህ ደረጃ የሚጠነጠንበት ነው። መጽሐፍ ቅዱስ ውስጥ ግን የተገለጠ እምነት ውጤት እንጂ ምክንያት አይደለም። ይህንን ነው ለምሳሌ አብርሃም አመነና እግዚአብሔር መጣ አይደለም የሚለው። እግዚአብሔር ተገለጠለት፣ ለተገለጠው እግዚአብሔር ደግሞ ስለተገለጠለት ቃሉን ስለሰማ ያንን ነገር አመነ ማለት ነው። ልክ አንድ ሴት የምትጸንሰው ከወንድ ጋር ስትተኛ ወይም ስትገናኝ ነው ጽንስ የሚፈጠረው። ጽንስ ውጤት ነው እንጂ ምክንያት አይደለም። እንግዲህ ለዚህ ጽንስ ምክንያት የሚባለው ሁለት ተቃራኒ ጾታዎች አብረው መተኛታቸው ነው። ልክ እንደዚሁ ነው እምነት ከእግዚአብሔር ጋርና ከእግዚአብሔር ቃል ጋር በመገናኘታችን ምክንያት በእኛ ውስጥ ነው የሚፈጠረው። ስለዚህ ውጤት ነው። እንግዲህ ይህንን ይዘን ነው ዕብራውያን ምዕራፍ 11 ቁጥር 4-6 ያለውን በጌታ በኢየሱስ ስም በማንበብ ጀምራለሁ። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ስለዚህ እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለ ወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልጋል ይላል። መጽሐፍ ቅዱስ ውስጥ በጣም ብዙ ታሪኮች አሉ። እግዚአብሔር በምድር ላይ በሚገርም መልኩ የተገለጠባቸው፣ ሰዎችን የፈወሰባቸው፣ ሰዎችን ያዳነባቸው ትልቅ በምድር ላይ የተገለጡ የእግዚአብሔር መገለጥን እናያለን። ግን ደግሞ ተመገለጦቹ አጠገብ ሰዎች ከእግዚአብሔር ጋር ጥልቅ በሆነ መንገድ ህብረት እንዳላቸው መጽሐፍ ቅዱስ ውስጥ ስላሉ ታሪኮች ዝም ብለን ስንመለከት ብዙዎቹ በራሳቸው መቆም አይችሉም። ምሳሌ አብርሃም እና ሳራ እግዚአብሔር ከሳራ ልጅ ሰጥሃለሁ ብሎታል። ይሄ 5 ዓመት ሙሉ ከሳራ ልጅ መውለድ አልቻለም። ታሪኩን እንደምታውቁት እና ታሪኩ አንድ ነገር ይነግረናል። መካን ናት ይለናል። ተንዛን ደግሞ የምትወልድበት ዕድሜ አልፏቸዋል፣ እሱም እሷን እና ይህ ታሪክ ማለቅ ነበረበት። ግን አባባ አብርሃምና እማማ ሳራ ይስሐቅን ወለዱ ብሎ ታሪኩ በታምራት ሲቀጥል እናያለን። ብዙ መጽሐፍ ቅዱስ ክፍል ላይ ብዙ ታሪኮች ይቆማሉ። ለምሳሌ ከግብፅ የወጡት እስራኤላውያን ከፊት ለፊታቸው ኤርትራ ባህር ገጥሟቸዋል፣ ተኋላቸው ደግሞ ፈርዖን መጥቶባቸዋል። ይህ ታሪክ በሞት ማለቅ ነበረበት። ግን ደግሞ
መጽሐፉ እንደሚነግረን ኤርትራ ባህር ተካፍለው በደረቅ ምድር ተሻገሩ ይላል። ልክ እንደዚህ አይነት መጽሐፍ ቅዱስ ላይ በጣም ታሪኩ ለመቀጠል የእግዚአብሔር ታምራት የእግዚአብሔር እጅ ጣልቃ መግባት ታሪኩ ሙሉ እንዲሆን ተዘፍጥረት ተነስቶ ራእይ እስኪደርስ ድረስ የእግዚአብሔር ጣልቃ ገብነትን ወይም የእግዚአብሔር ታምራትን በመጽሐፍ ቅዱስ ውስጥ እናያለን። እነዚህ ግን ታምራት አጠገብ አንድ ነገር ደግሞ በጉልህ ወይም ደግሞ በብዙ ስፍራ የምናየው ሰዎች ከእግዚአብሔር ጋር ህብረት እንዳላቸው በጣም በግልጥ ይነግረናል። እምነት የመጀመሪያ መገለጫ ባህሪው ወይም ደግሞ መጽሐፍ ቅዱስ የተገለጠበት በጣም ብዙ ታሪኮች ከእግዚአብሔር ጋር ባለ ህብረት ነው። የሚያስተምሩን አንድ የተወሰኑ ነጥቦችን እናያለን። የመጀመሪያው ከውድቀት በኋላ መለኮታዊ ፍቅሩ የተገለጠበት እውነት ነው። ከእግዚአብሔር ጋር ያለን ህብረት ትክክለኛ መገለጫ መንገድ እግዚአብሔር ፍቅሩን የገለጠበት መንገድ እንደሆነ ማየት እንችላለን። እንግዲህ መጽሐፉን ስንመለከት እግዚአብሔር ፍጥረትን ሁሉ ሲፈጥር ሁሉም በየወገኑ ነው የፈጠረው። እንደየወገናቸው ምድር እንድታስገኝ ነው የፈጠረው። ሰው ልጅ ግን ሲፈጥር እንደ አምሳሉና እንደ ምሳሌው ብሎ ነው የፈጠረው። ስለዚህ የእግዚአብሔር ሰው የእግዚአብሔር ወገን ነው ማለት ነው። እንግዲህ እግዚአብሔር በጣም ፈልጎን ከሱ ጋር ህብረት እንድናደርግ በፍቅር የፈጠረው ፍጥረት ነው። መጀመሪያው ሐሳብ እንደተመለከት መንፈሳዊ ስልጣንን እንዴት እንዳካፈለው እናያለን። ግን ደግሞ እነዚህን ነገሮች ሁሉ ቢያደርግም ሰው እግዚአብሔር ብቻ ስለፈለገው ሳይሆን ሰውም ደግሞ ለዚህ ፍቅር ምላሽ እንዲሰጥ ነፃ ፍጡር እንደሆነ ማየት እንችላለን። ታዲያ ግን ሰው ነፃ ፍጡር መሆኑን ደግሞ ሲነግረን በሰውና በእግዚአብሔር መካከል ያለውን ህብረት እንደ ምልክት አንድ ዛፍ ሲያቆም እግዚአብሔር እናያለን። እሱም መልካምና ክፉ የምታሳውቀው ዛፍ ናት። እንግዲህ ከኔ ጋር ይሄንን የኔን ፍቅር ተፈለግ፣ ከኔ ጋር አብረ መኖር ተፈለግ፣ ይሄንን ዛፍ አትብላ። ህብረቱን ደግሞ በቀላሉ ማቆም ተፈለግ፣ ይህንን ዛፍ ብላ የሚል ነው። እንግዲህ አዳም እና ሔዋን በሰይጣን ማታለል ከእግዚአብሔር ጋር ያላቸውን ህብረት በመፈለግ እንዳቆሙ እናያለን። ግን ደግሞ ቅድም ባነበብነው ክፍል አቤልና ቃየል መስዋዕትን ለእግዚአብሔር ሰው በማለት ብዙ እግዚአብሔር አንድ ነገር አስተማራቸው። ባትፈልጉኝም ባለመፈለግ ብትዘጉም እኔ ግን ይህንን ህብረት ፈልጋለሁ። እንደገና ከኔ ጋር መሆን ተፈለጋችሁ ማድረግ ያለባችሁ መስዋዕትን መሰዋትና ከኔ ጋር ህብረት ማድረግ ትችላላችሁ ብሎ ሌላ እድልን ሲሰጣቸው እናያለን። ይህንን ነው የመጀመሪያ ከዚህ ታሪክ ውስጥ የምናየው። ስለዚህ ከእግዚአብሔር ጋር ያለን ህብረት እግዚአብሔር ፍቅሩ መገለጫ ነው ብለን ያልኩት ለዚህ ነው። ሁለተኛው ደግሞ ዳግም የኤደን ገነት የምንኖርበት እውነት ነው። ከእግዚአብሔር ጋር ያለን ህብረት ዳግም የኤደን ገነት እንድንኖርበት የተፈቀደ ወይም እንደሆነ መመልከት እንችላለን። በዘፍጥረት ምዕራፍ 5 ቁጥር 21 እስከ 24 ላይ ስለ ሄኖክ የሚናገረውን ክፍል ሁላችንም ገልጠን የእግዚአብሔርን ቃል እናነባለን። ሄኖክ 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችም ሴቶችም ወለደ። ሄኖክ የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክ አካሄዱን ከእግዚአብሔር ጋር ላደረገ አልተገኘም፣ እግዚአብሔር ወስዶታልና ይለናል። እንግዲህ ዘፍጥረት ምዕራፍ 5ን ስንመለከት አዳም ዘሮችን ይጠቅሰልናል። የአዳም ዘሮች እንግዲህ ከውድቀት በኋላ የነበሩ ሰዎችን ሁኔታ ሲነግረን እንትና እንትናን ወለደ፣ ተዛን ደግሞ አገባ፣ ተዛ ደግሞ ወለደ፣ ሞተ እያለ በተደጋጋሚ ይሄ ክፍል ተወለደ፣ አገባ፣ ሞተ በሚል ነው። ልክ ሄኖክ ጋር ግን ሲመጣ አንድ ነገር አዲስ መንገድ እንደጀመረ እናያለን። ሰው ወይም ደግሞ በሱ ዘመን ከነበሩት ሰዎች የተለየ አንድ መንገድ ሄደ ይለናል። አካሄዱን ከእግዚአብሔር ጋር አደረገ ይላል። እግዚአብሔርን ጋር
መሄድ ቻለ። ልክ አባቱ አዳም በኤደን ገነት ውስጥ ከእግዚአብሔር ጋር አብሮ እንደሚመላለስ በምድር ላይ ሄኖክ ከእግዚአብሔር ጋር አብሮ መውጣትና መግባት እንዳደረገ እናያለን። ከኤደን ገነት ወጥተዋል፣ ግን የኤደን ገነትን ህይወት መኖር ችሏል። ያቺ ኤደን ገነት አልተመለሰችም፣ በስፍራዋ ደረጃ አልተመለሰችም። ግን የእግዚአብሔር በህይወት ውስጥ በምልልስ ውስጥ በኑሮ ውስጥ ግን የእግዚአብሔርን ሙላት እንዳገኘ ማየት እንችላለን። እንግዲህ ኤደን ገነት የተለየ ስፍራ ያደረገው የእግዚአብሔር ሙላት ነው። ስለዚህ ሄኖክ አንድ ነገር እንደሆነለት እናያለን። በእግዚአብሔር ሙላት በምድር ላይ በእግዚአብሔር ሙላት መውጣት መግባት ሆነለት ይለናል። ይህንንም ሁኔታ ሲናገር ሄኖክ እግዚአብሔርን ጥልቅ በሆነ መንገድ እንደፈለገ ዕብራውያን ላይ ባነበብነው ክፍል እናያለን። እንግዲህ መጽሐፍ ቅዱስ ውስጥ በጣም ብዙ ታሪኮች አሉ ኤደን ገነት የሆነላቸው። ዳንኤልን ማሰብ እንችላለን። ዳንኤል አንበሳ ጉድጓድ ውስጥ ተጣለ። ምክንያቱም ደግሞ ታውቃላችሁ ለ30 ቀን መጸለይ የሚችለው ወደ ንጉሥ ብቻ ነው። ማንም ሰው ሌላ ጸሎትና አምልኮን ከንጉሥ ውጪ ማድረግ አይቻልም። ይሄ እንግዲህ ምን እያለ ነው? ይሄ ታሪክ እንደምናየው ጸሎትና አምልኮ ስግደት ለንጉሥ ብቻ የሚደረግበት ስርዓት ተዘርግቷል። ያንን ሰው ቢተላለፍ አንድ ነገር ይሆናል እያለን ነው። ወደ ተራቡ አንበሶች ጉድጓድ ሰው ይጣላል። አስቡት እንግዲህ ዳንኤል አይ ስግደት አምልኮ የሚገባው ለእግዚአብሔር ነው ብሎ በየቀኑ ልክ እንደ ልማዱ ይጸልይ ነበረ። መስኮቶቹን አልዘጋም። ከዚህ የተነሳ አንበሳ ጉድጓድ ውስጥ ተጣለ። አስቡት ያ አስፈሪ ቦታ ግን ለንጉሱ አንድ ነገር ተናገረ። አምላኬ መልአኩን ልኮ ከአናብስቱ አፍ አዳነኝ ይላል። ያ አስፈሪ ጉድጓድ በህይወቱ ብዙ መገለጦች አይቷል። ግን እንደዚህ ረዥም ሰዓት የሰማይ አካልን ግን እንዳየ እርግጠኛ መሆን አንችልም። እንግዲህ ሰማይ ዝቅ ብላ ኤደን ገነት የእግዚአብሔርን ሙላት ወይም መንፈሳዊውን ሙላት የተለማመደበት ስፍራ እንደሆነ ማየት እንችላለን። እነዛ ሶስቱ ብላቴኖችም ልክ ተመሳሳይ ነው። አንሰግድም ላቆምከው ምስል ሲሉት በጣም በሚገርም ሁኔታ እሳቱን 7 እጥፍ አነደደው። እሳቱ በጣም ከፍተኛ ሙቀት አምጥቷል። ወርዋሪዎቹ ወላፈኑ ገሏቸዋል። ምን ያክል ከባድ እሳት እንደሆነ ሁላችንም ማሰብ እንችላለን። እነዚህ ግን ሶስቱ ሕፃናት የእሳት ሽታ ልብሳቸውን አልነካም ይላል። እሱ ብቻ አይደለም፣ የአማልክት ልጅ በዛ እሳት ውስጥ ተገለጠ። እግዚአብሔር ህልውናው ሞላ፣ አካባቢውን ሞላ፣ ምድሪቷን ሞላ። የእግዚአብሔር መገኘት ምድሪቷን እንዴት እንደሞላ እንመለከታለን። ከእሳት ተወጡ በኋላ ንጉሡ አንድ ነገር አለ። የሲድራቅ የሚሳቅ የአብድናጎን አምላክ ያላመለከ ቤቱ ጉድፍ መጣያ ይሆናል። እንግዲህ እግዚአብሔር በሙላት እነሱ የሚያመልኩት አምላክ በምድር ጫፍ እስከ ጫፍ እንዴት እንደተመለከ ራሱን እንዴት እንደገለጠ እናያለን። ለዚህ እነዚህ ሶስቱ ሕፃናትን ስትመለከቱ እውነት ከእግዚአብሔር ጋር ባላቸው ህብረት እሳቱ ኤደን ገነት እንዴት እንደሆነላቸው እንመለከታለን። ዛሬም ቅዱሳን አንድ ነገር ከነዚህ እውነቶች መረዳት እንችላለን። እሱም ከእግዚአብሔር ጋር የሆነ ጥልቅ የሆነ መነካካት ነው ህይወታችን ኤደን ገነት መሆን የሚችለው። እንግዲህ መጽሐፍ ቅዱስ ውስጥ ስለዚህ እውነት በጣም በዝርዝር ነው የሚነግረን። ብዙ ታሪኮችን ማንሳት እንችላለን። ግን ከታሪኮቹ በስተጀርባ ጥቂት ከጌታ ጋር መነካካት የህይወታቸው አቅጣጫ እንዴት እንደተለወጠ ማየት እንችላለን። ስምዖን የሚባል ሰው ጋበዘው። እዛ ቤት ውስጥ መብላት መጠጣት ተጀመረ። አንዲት ሴት ወደ ኢየሱስ መምጣቷን እንመለከታለን እና ራሱ ላይ ውድ የሆነ የናርዶስ ሽቶ ደፋች። ተዛን ደግሞ በእንባዋ እግሩን ማበስ ጀመረች። በፀጉሯ በእንባዋ እያረጠበች በፀጉር ጀምር። ስምዖንና ሌላ ቦታ ላይ እንደውም ደቀ መዛሙርቱ ጭምር ለዚህ ድርጊቷ በጣም ጥሩ ያልሆነ ታሪክ እንዳለው ሁላችን ነቢይ ቢሆን ኖሮ
ማንነቷን ባወቀ ነበር። እንግዲህ የትላንት ታሪኳ በጣም አጸያፊ ነው። ምድር ሁሉ ያውቀዋል። በጣም ከባድ የህይወት ቀውስ ውስጥ ናት የገባቸው እቺ ሴት። ግን እቺ ሴት በጣም ጥቂት የህይወት መነካካት ውስጥ ገባች። ድንገት ከ30 ደቂቃ ባነሰ መልኩ ከጌታ ጋር በፍቅር እንደተነካካች እናያለን። ጌታ ነካቸው እና የህይወቱ አቅጣጫ ተለወጠ። ኢየሱስ ክርስቶስ እንዲህ አለ፣ እቺ በጣም የቆሸሸችን ሴት አነሳና ወንጌል በሚሰበክበት ስፍራ ሁሉ ስላደረገችው ድርጊት ይነገራል አለ። እንግዲህ ይህንን ታሪክ ዝም ብላችሁ ስትመለከቱ የዚች ሴት ታሪክ፣ የዚች ሴት ዕውቀት፣ የዚች ሴት ባህሪ አይደለም ይህንን በዚህ ወንጌል ውስጥ የከተታት ከጌታ ጋር ያላት ጥቂት መነካካት ነው። ልክ እንደዚሁ ነው። ከጌታ ጋር ያለን ጥቂት መነካካት የህይወታችን አቅጣጫ የሚለወጠው። መጽሐፍ ቅዱስ በጣም በግልጥ ይህንን ነው የሚያስረዳን። ከእግዚአብሔር ጋር ያለን እውነተኛ ጥቂት መነካካት የህይወት አቅጣጫችን ይለወጣል። ሁለተኛው መጽሐፍ ቅዱስ እንግዲህ ከእግዚአብሔር ጋር ያለን ህብረት የሚያስተምረን ይሄ ነው። ሌላው ከእግዚአብሔር ጋር ያለ ህብረት በዚህ ክፍል ላይ የምንማረው መንፈሳዊ ህይወት መካፈልን ነው። ይህ ክፍል እንደሚነግረን ቅድም ባነበብነው ክፍል ላይ ያለ እምነት ደስ ማሰኘት አይቻልም ይለናል። እንግዲህ ይህንን ስለ እግዚአብሔር ደስታ ሰው እግዚአብሔርን ደስ ማሰኘት የሚችለው በእምነት በሆነ ከእግዚአብሔር ጋር ያለ ህብረት ነው ብሎ ነው የሚነግረን። ይህ ደስታ እያወራ ያለው አምላኪው ወይም ጸላዩ ደስ ይለዋል አይደለም። ራሱ ተመላኪው አምላክ ሆነው እግዚአብሔር በዚህ ጉዳይ ደስ ይለዋል እያለን ነው። እንዴት ነው ደስታውን የሚገልጠው? ይህንን ደስታለው ህይወቱን ያካፍለናል እያለ ነው። እንግዲህ መንፈሳዊ ህይወት መካፈል፣ የእግዚአብሔር ህይወት በምድር ላይ መካፈል ተፈለገን ጥልቅ ወደ ሆነው መንፈሳዊ ህይወት ወይም ከእግዚአብሔር ጋር ወደምንነካካበት ወደ ጸሎታችን፣ ወደ ምልጃችንና ወደ አምልኳችን መመለስ አለብን። መጽሐፍ ቅዱስ እየነገረን ያለው ይሄንን ነው። እንዴት የእግዚአብሔር ህይወት ገጥመን? ይሄ ክፍል በጣም በዝርዝር ነው የሚነግረን። ጥቂቶቹን እስቲ እንመልከት። የመለኮት ምስክርነት ማግኘት፣ የመለኮት ምስክርነትን ማግኘት። የመለኮት ምስክርነትን ማግኘት ብለን ስናስብ እስቲ ሉቃስ ምዕራፍ 1 ላይ ጌታችን የኢየሱስ ክርስቶስ እናት ማርያም የገጠማትን ማየት እንችላለን። ወንድ ልጅ ትወልጃለሽ አላት። ለዚህ ሰላምታው፣ ለዚህ ሐሳቡ ምድራዊ የሆነ ምስክርነት የለውም ወይም ማስረጃ የላትም። ግን የእግዚአብሔር ባሪያ እንደ ቃል ይሁንልኝ ትሏለች። ይህ ምስክርነት ወይም ይህንን ተስፋ ቃል ወይም ይህንን የመልአኩን ሐሳብ ወደ ህይወቷ ስታስገባ በጣም ብዙ ትልልቅ አደጋዎች ይገጥሟታል። የመጀመሪያ የሚገጥማት ከዮሴፍ ጋር ያላት ግንኙነት የመቋረጥ አደጋ ይገጥማታል። ሁለተኛ ይህ ነገር ተሰፋ ደግሞ እንደ ማህበረሰብ የተገፋች፣ የተተወች፣ ታማኝ ያልሆነች ሴት ነው የምትባለው። እሱ ብቻ ሳይሆን እስከ ሞት ድረስ በድንጋይ እስኪያስወግራት ድረስ የሚደርስ ችግር ውስጥ ልትገባ ትችላለች። ግን አንድ ነገር እርግጠኛ ሆናለች፣ የመልአኩን ምስክርነት ተቀብላለች። አባቶቻችን የእግዚአብሔርን ህይወት መካፈላቸው አንደኛው የምናየው መለኮታዊ ምስክርነት በህይወታቸው ውስጥ ይፈሳል። እምነት ሌላ ሰው ሌላ እግረ መንገዳችሁን የሚመሰክርላችሁ ሰው አይደለም። በውስጣችሁ የእግዚአብሔር ምስክርነት መምጣት ነው። የመጀመሪያው ጥልቅ በሆነ መንገድ እግዚአብሔርን ስትገናኙ ህይወቱን እንደሰጣችሁ እርግጠኛ የምትሆኑት ምንም ብዙ አደጎች የሚፈጥሩ ሁኔታዎች እንኳን ቢፈጠሩ ግን መለኮታዊ ምስክርነትን ማየት እንችላለን። ይህ መለኮታዊ ምስክርነት በሰው ህይወት ውስጥ እንዴት ነው የሚያገኘው? ታሪክን ላስታውሳችሁ። በአንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ
የሚያወራውን ነገር ታያላችሁ። ኤልያስ ለንጉሱ ተገለጠና አንድ ነገር ይለዋል፣ ከአፌ ቃል በስተቀር ዝናብ በእስራኤል አይዘንብም ይላል። ምን አይነት ምስክርነት እንዳገኘ ንጉሱን በዚህ ደረጃ የሚያወራበት ድምፅ ምክንያቱን ደግሞ ያዕቆብ ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነበረ ይላል። እኛ ምን አይነት ሰዎች ነን? እስቲ ፍርሃት ይሰማናል። ኤልያስ ልክ እንደዚህ እኛ የሚሰማንን ፍርሃት ተሰምቶታል። እኛ ሊሰማን የሚችል ስሜት ሁሉ ኤልያስ ተሰምቶታል። ግን አንድ ለውጥ አለው። ኤልያስ አጥብቆ ጸለየ ይላል እና ሰማያትን ዘጋ ይላል። እንግዲህ ሁለተኛ ደግሞ አጥብቆ ጸለየ ይላል፣ ሰማያት ተከፈቱ ይላል። እንግዲህ በኤልያስና በእኛ መሃል ያለውን ጋፕ መጽሐፍ ቅዱስ ሲነግረን ከእግዚአብሔር ጋር ጥብቅ በሆነ መንገድ መገናኘት ነው። እንግዲህ መጀመሪያ ከእግዚአብሔር ጋር ያለ ጥልቅ በሆነ መንገድ ከእግዚአብሔር ጋር ህብረት ሲኖረን የመጀመሪያ የምናገኘው አንድ ትልቅ ነገር ቢኖር ጥልቅ በሆነ መንፈሳዊ ምስክርነት ውስጥ እንገባለን። ዛሬ እንፈልጋለን፣ ግን እንደዚህ አይነት እርግጠኝነትን ወይም የእግዚአብሔር ምስክርነት በህይወታችን ላይ እንዲመጣ ታስፈለገ መጀመሪያ ከእግዚአብሔር ጋር ጥልቅ የሆነ የህይወት መካፈል ውስጥ መግባት አለብን። ሁለተኛው የእግዚአብሔርን ጥልቅ ፍቃድ የምናውቅበት መንገድ ነው። እንግዲህ መጽሐፍ ቅዱስ ውስጥ ጥልቅ የሆነ የእግዚአብሔርን ፍቃድ ስለማወቅ ይነግረናል። ሁለተኛ ደረጃ ላይ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል ይላል፣ እኛስ እግዚአብሔር በመንፈሱ በኩል ገለጠው ይለናል። እንግዲህ በትልቅ የህይወታችን ጉዳዮች ላይ እንደ ሀገራዊ እንደ ግል በጣም ትልልቅ በሆኑ ጉዳዮች ላይ የእግዚአብሔርን ፍቃድ ማወቅ ተስኖናል። የእግዚአብሔርን ፍቃድ ጥርት ባለ መንገድ በግል ህይወታችን በምድራችን ላይ የሆነ ያለው ነገር ምን እንደሆነ መረዳት ተስኖናል። ግን ደግሞ እግዚአብሔርን ህይወት ስንካፈል የምናገኘው ነገር ቢኖር ጥልቅ ፍቃዱን ጭምር ማወቅ የምንችልበትን እውነት እናገኛለን። በጥቅቅን ጉዳዮች ላይ ሳይቀር የእግዚአብሔር ፍቃድ ይገለጥልናል ወይም ደግሞ እንረዳዋለን። አንዳንድ መጽሐፍ ቅዱስ ክፍሎች ላይ ልክ እንደዚህ ናቸው። ለምሳሌ አብርሃም ልጁን እንዲሰዋ